ማር ብብቴንም በነካኝ አልስቅልህ እንኳን እዚህ ንክተኝ ኧረ አንቺ ምን ሆነሽ ነው እንዴ ወጡንም አልሰራውም መተየው ትመጣብኛለሽ ቶሎ ሄድ አንተ ኧረ እኔና ሰማታለሁ እኔ ምን ሆነሽ ነው እኔ አንቺን ፈልጌ እኮ ነው የመጣሁት እኔ ታዲያ ጂሊ ቀን በቀን አደገኝ ኧረ አንቺ ጠፍተሻል ምን ሆነሽ ነው አኮረፍሽኝ እንዴ አንተ መጣ ባዶን እዚህ ይመጣ እኔ ቲክቶክ እንደጀመርኩ ታውቃለህ የሆነ ነገር ታይዞ ይመጣል ኧረ አንቺ እኔ ለኮ እንደማንኛውም ዝም ብለህ ሁሌ ይፈጠቅህ ባዶጂ እንደው ይቅርታን ከይሽ መታረቂያት ሆነ እንቺ ቀባተሻት ባምባሪ ጭቃ አምባሪ ጭቃ እኔ ታዲያ ከመት እየተሰረቁ አምባሪ ጭቃ እየተቀባው እንዴ ይሄን ምን ያደርግልኝ ኧረ ተይሙሽ ወደና አስተቀበውሽ አንተ ሲጨ ሆድ ያዝ የሚያደርግ ነገር የሚበላ ነገር ነው የምፈልገው ቲክቶክ ሲጀመር ያለው አይደል እንደ ቲክቶክ የሚሆን ወይሪንግ ላይት ወይ እንትን ነው የምፈልገው ኧረ እባክሽ ይሄ ምን ያደርግልኛል ታዲያ ድንጦ ይሄ ነው የሚጠቅምሽ ኧረ ሎሊ ቺፕስ ሎሊ ነው ሎሊ ያመጣውን ቻሌንጅ ሳሰምተሻል እኔ መቼው እንዴት በቴሌቪዥን ስታው ቆየሁት አንዲ ሎሊ ያመጣውን ቻሌንጅ ሰምተሻል ቲክቶክ ላይ ደረሰች ቻሌንጅ እኮ ጀምሯል የምን ቻሌንጅ ለአንድ ወር የሚቆይ ብዙ ቪው ለሚያገኙ ቲክቶከሮች አሪፍ ሽልማት የሚሸልም አንደኛ ለወጡት 100,000 ሁለተኛ ለወጡት 50,000 ሶስተኛ ለወጡት 30,000 አራተኛ ለወጡት 10,000 በቃ ካንቺ የሚጠበቀው ከስድስቱ የሎሊ ምርቶች አንዱን በመምረጥ ቀፈጠራ በተሞላበት መልኩ ቪዲዮ መስራት ነው ከዛ የሎሊ ቺፕስ የቲክቶክ ቻናልን ፎሎ አድርገሽ #ሎሊ ብለሽ መፖስት ብቻ ነው እንደውም ይሄን የሰራተኛ ህይወትሽ መገላገል ነው አዎ ቲክቶከር ሆነሽ ይል እንዴ እንጂ እኔ ሞልሽ ሰላም የቲክቶክ ቤተሰቦቼ ዛሬ ይዤላችሁ የመጣው ሎሊ ቺፕስ ነው ሁላችሁም ተሳችሁ ደስተኛ ሁኑ አለሽ በላይ አዎ እና አሁን ጥለሽኛ ትጂ ተይ አረመኛ ነው ሰጣት ባሪ ውሻ ወጡ ይደፋብኝ ይሄ ከዛ አንቺ የለ ወይ የማይኩ እየበረታሽ ነው አይደል እየበረታው ነው እኔ እየበረታው እንግዲህ ፈጣሪ ያመጣውን ምንም አሜን በለ መቀበል ነው ሌላ ዝም ያስፈልግ የሚስት ቤተሰቦች እንዳላለቁ አዎ አንድ ሰው ካልቀረ ማለት ሙሉ እርግፍ እኮ ነው ያለው እኔ ግን የሚቆጨኝ ምን እንደሆነ ታውቃለህ ያወጣሁት እንጂ በእለቱ ገበያ ቢመነዘር 3 ቪትስና አንድ ላዳ ይገዛል በጣም ሲያወጣ በጣም ይሄ የለቀሰኛው እንደምተው እንደምስ በጣም ይበላ ህዝብ ነው እጁን ራሱ በሽጓን የሚታጠበው እኮ ውጭ አቀማመጥ ያስታውቃል ይሄን ጨዋታ ሳልዘጋ አልቀርም በበላሁት ብር ውሃ ልዘዝበቃ አልፈጠንም ነገር ወይ እኔም ቅድም አንድ መኪና ውሃ ለቁሶ ቤት አምጣ ለምሳ እንደሚደርስ አድርገህ ቶሎ በል ልክ አይደለም ማለት የትኛው አልዘጋ ተሳስተሃል ኬሻና እንትን ይቅርታ አንዴ መልሳው እንደዚህማ አይደለም ወይ አንዴ መልሼ ልደውል የሆነ ስህተት አለ መስመር ላይ አንዴ መልሼ ልደውል ባይሆን እኔ ዘጋው መደቤን ስጠኝ ምሳ በልተሃል ምሳ ተካካስ ነው እንዴ ሁለት አይነት ወጥ በ1000 ብር ተካካስ ትላለህ እንዴ ምን አገባኝ አንተ አዛዛይሰችንም ምን ልትለው ቂንቂና ያርግ ወደዛ ያላጥበል በእናትህ እኔ ለቅሶ ላይ መቀመጥ ሳያንስ ልበላኝ ነው እንዴ ቅድምም እኮ ታች ሰፈር ያለው ዳንኤል ናቸው ሴታ ሲያስጠላ አመዳም ሲያስጠላኝ ምን ይመስላል ወይኔ ብብቴን ዳራራ ተቀበል ተምረን ካልመጣ ውጤቱ እንወድቃለን ተቀበል እፈልግ ነበረ ያለኝን ልሰጥሽ ግን ምንም የለኝም ተቀበል እኔስ ተቸገርኩኝ ዳታ እየበላኝ ኧረ እኔስ መረረኝ ዳታ እየበላኝ እከከው ወይኔ ብብቴን አቴ ዛሬ ጂው መጣው ጭዌ አባቴ ጨዌ ተጣላለ የምር ነው የምንጠላው ተረጋጋ ይኸውልህ አንዱ የሞተር ሹፌር ነበር ማለት ነው ከዛ እድገት አግኝቶ ራይድ ያዘ ከዛ በር ከፍቶ እንዴት ቢገባ ጥሩ ነው እንደዚህ ማለት ነው እሱ ይቀርሽ ሌላ መኪናውን እየነዳ ፍሬን እንዴት ቢይዝ ጥሩ ነው እንዴ ደም ዳይረክ አልተመቻችሁም ቶሽ ሌላ ጨዌ ማለት ነው በር ከፍቶ እንዴት ብሎ ቢዘጋ ጥሩ ነው እንደዚህ ምንድነው ያስቀም አትበናት ምን ያስቀልድ ነው እንዴ እሺኛ ላንተ ስንል የት እንሂድ ድሮም ኑሮ የከበደው ሰው አይስቅም ድሮም ለማዘር ልንገራት እቺ እኔና ረጃኔ ቸግሮናል በቃ አንተ ትንጠራራለህ አርክራቱን ቸግሮናል በለው And you did it. Yeah, finally you did it. Damn, son, where'd you find this? አዲሱ ሲስተም ይላል አባ ኦኬ ነሽ አንዴ ሲዳ ኪዳጅልኝ እስቲ
5,000 ብር ምንም አይቀንስ አንዴ ምናምን ይባል ነገር የለም ብራዘር በአዲሱ ሲስተም ማለት ነው ሰው ከሰው የሆነ እቃ ከተቀባ ምንም እንዴ ምናምን ያስፈልግ 5,000 ብር አንተ ማለት ቀድ አድርግ ገንበላ አንተ 5,000 ብር አንተ እኔ ለቀድ አይደለም የሚወጡት ከቤት ማለት አስተኝው ዘንበል እሺ ዘንበል 4,000 አድርጌ አንድ ንግግር አልፋትም 4,000 ብር አዲሱ ሲስተም ነው ማን ሲፈተን ሁሌ የሚወድቀው ልጅ ማናሉት ሱራፌል ሻይ ለጋበዛት የምሰጠው ልጅ ማናሏት ቤቲ ሁሌ ላብላብ የሚለው ልጅ ማናሉት ቃላብ ሁሌ የምታመሸው ልጅ ማናሏት ሰናይት ሁሌ ጸብ የሚወደው ልጅ ማናሉት አንዋር ወተት ቤቷ መሬት የነካው ልጅ ማናሏት ሰላም መጣ ሴኩሪቲ በሰላም ነው ሙሉ ነው ብዬ አንድ ሰዓት ዘግይት ብለሃልና ከትምህርት መግቢያችን ታፈነ መንገድ ላይ ሽፍታ ማን ነው ብለን እንኳን ፖሊስ ጣቢያ እንሄድ ነበር ያው ማታ ኦቨርናይት ምናምን እሱንም አውቃለሁ እንደምታመሽ ስላው ቁርስ ምናምን በልታል እንዴ ብቻም ቁርስ ምናምን ይችላል በልታል የትኛው ክለብ ዛች ኧረ እባክህ አድራችሁ እኛ እኮ ባለፈው ብርቄ እንትና ቤት ይዛል ብርቄ ቤት ወጣ አንድ መለኪያ 20 ብር የሆነ አባቱ ደግሞ እንዴት ያለ ደግሰው አባቱ እንዴት ያለ ደግሰው ይዋው ዘበኛችን ነው ወርዶ መስከፍሎልኝ ይሄን ፎቶ አባቱ ነው የገዛው መኪና ያሳጠው ዳዲ እኮ ጥሩ ሰው ነው አታርፍር ቶሎ ግባ የሚናገር ካለ ንገረን እሺ አንተ ቆማጣ አይደለም አረጋሽ ዋንዶ እርፍዱብኝ አረ ልቁላው የታባን ሰርፍ አስደጋሙን አንተ እናትንና አጥራችንን ንደነደ ጨርስከው በታችኛው ብር ተዘላለህ ወዛ ሰናው አረ እንደው ጋሽ ወዛሪ ኩን ዘላኔ ዘላ አባት እዚ ደና ፊት የለው ወራጅ አጣስተባሽ ቋሻ ምንድነው የሚያስረፍድህ ደግሞ ሰው እንደዚህ ያሳደከው ምንድነው የምትፈተልስተው ምንድነው መቆርጫት ታጨሳላ ምንድነው የምትነፈው ሲጋራ ነው ወይ ነው ምንድነው ምን ነው አረ እንደው ጋሽ ደግሞ የት ነው በኮንትራት ባጀሰል አስናቆ ኮረፊ ቤት አይቻሉ አይደል ዘክተ ሪፎርመን ለብስ ሪፎርመን ወይ አጣጥ እንዳል ኪሱን ባሽጥ አሁን ሲጋራ አረ ጋሽ ዋንዶ አረ እንደው ተመለስ አረ ጋሽ ዛሬ ወላ ያችናት ካልመጣ ምን መሰለህ ዋናው እንግዳ ሲመጣ አንተ ከፋህም አልከፋም ተደሰትክም አልተደሰትክም ምንም ነገር ውስጥ ብትሆን ዋናው ለእንግዳ ምንድነው ፈገግታ እሺ አለቃ ስታሰናግር ምንድነው ፈገግታ ጎበዝ ፈገግታ አሪፍ ኮምፓውንድ ነው በጣም ደስ ይላል ያስጎበኝ ሰው የለም እንዴ አባ ወንድሜ አንተንም ታስጎበኛል አዎ አደረሽ እንዴ ዳት ይዞ አለ ቤት ልገዙ ቤት ፈልገን ነው አረዳታ እንዳታስቡ ይኸውልህ እዚህ ጋር የሚገርም ቪላ አለ ምን አይነት ቤት እየጀባ ይፈልጋችሁ እኛ እንኳን ኖርማል ቪላ ነገር ነው ፈለግነው ግን ክፍሎቹ ደግሞ በዛ አለ አንተ ግን ምን ሆነ ጥቁር አበዛ አንተ ነህ ጥቁር ነው ጫማ አንተም ጥቁር ነህ ምን ሆነ ነው ለቅሶ ላይ ኖርማል ሰው ይሞታል በቆየች ከሞተች ወንድ ነው ሴት አይ ወንድሙ ነው ያረፈው ወንድ አለ ቤት አለ ቪላ አለ ጂ ፕላስ ማለት ጂ ፕላስ 2 ጂ ፕላስ ታታባርጉ ቶሎ ባለው ኮምፕሊት ቶሎ ባለው ሼር አትሩም ታታ ቶሎ ባለው አባባላኩ አንባሳም ጨምራችሁ ታብታብ ፍጠረ ምንድነው ታባርጉ ኮምፕሊት አሁን ደግሞ ሙዚቃን ተው ኢትዮጵያ ምሎን ሙዚቃ አልፈልግም ለታንቶ ሙዚቃ ዘና ፈታ ባለው ወይኔ አልኩ ወይ ታታ በልንዳ ኮምፕሊት ቶሎ ባለው ኮምፕሊት ሰላም አደራችሁ እንዴት አደርክ የለም ሰላም ነው ዛሬ ደግሞ የፈጣሪ ሰላም ተማመልሱልኝ ምን አጠፈው
ሰላም ብለናል ቆየን ሰላም ካልን አልሰማሁም ይቅርታ አወካቸው ጋሽ በዳዳ ታሟል አሉ በጠና ጋሽ አትሰዳደቡ የመባለ ተረዳን እንጂ ጋሽ በዳዳ ትልቁ ሰውዬ ታሟል አሉ ድንጋይ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል ቀለናት ጋሽ በዳዳ ታሟል ዳቦ ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ ታው ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ አረ ተረዳና ምንድነው ትልቅ አበል ትልቅ ፈጣሪ ነው ተረዳን ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል ጋሽ በዳዳ በጠና ታሟል አዎ ጋሽ በዳዳ የኔ አባት ምን ሆኑ ታሟል ወይኔ የኔ አባት ምርጥዬ ነኝ እኔ ይኸውልህ የዛሬ 70 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንነፋው ምን ሆኑ አሁን በእናትህ ምርጥዬ ናቸው በጣም ታሟል ዳቦ ቤት ያላቸው ያሉ ገብተህ ጠይቃቸው አንተ ስለምትዘገይ ገብተህ ጠይቅ አረ እሙዬ ምን ነው ከኔትወርኩ አንቺ ልብሱን ቀርመሽ ለብሰሽ መጣሽ እሙ አንቺን አይደል እንዴ ሳፋሪ እሙዬ እንዴት ነው የምታምሩ ለሰፈሩ አዲስ ነሽ እንዴ እንዴት ነው እዚህ ሰፈር ለመጀመሪያ ጊዜ እንደንቺ እኔ ቆንጆ ሳይ ነው ይሄ ልብስ ደግሞ ያምርብሻል በጣም 5G ኔትወርክ ነሽ እንዴ ምን ነው ፈጠንሽሳ ነይ ያልኩሽ አይደል እንዴ ቆይ እንደውም አንዴ ጠብቀኝሽ ምን ይመስላል አንቺ በሰፈሬ መተሽ እንደዚህ ታያለሽ እንዴ እኔ በህይወት እያለሁ አንቺ ፎገረ ገድዬ ነው ማረ ዛሬ ማለቀው ነው ያሳይኝ ይሄ ነው አንተ ወገቤን አቅለበለበኝ ወገቤን በላኝ እኔ ብሎም ተላካፊ ልክፍት እናቴ ድረሽ እናቴ ሞትኩልሽ ዶክተር ይሄን ልጅ ኦፕራሲዮን አድርገነው ነበር እስቲ ኩላሊቱ ነው እስኪ አምጣው ኩላሊት ምን አንተ ላለ እንዴ ጨጓራ ምን አንተ ላለ እንዴ ሳምባ ምን አንተ ላለ እንዴ ጉበቱስ ቅድም በሚጥሚጣ የበላውስ አረ እኔ አንድ ሐሳብ አለኝ እንደዚህ ብር ጠሮብን እስከመቼ እኔ ልንገራችሁ አንድ አይዲያ አለኝ ከሶስታችን አንድ ንግትና እርስ በራሳችን ንግትና ቤተሰቦቻችን አስጨንቀን ብር እንቀበል አንቺ ሰይጣን አይዲያ አይደል እንዴ በእናትሽ አንቺ በጣም ቀውጢ ነው ሰሚ የጀለስ ማዘር አብቁተ ምናምን አይቻቸው ነበር ሰው ደግሞ አንቺ የሆነ መላላ ቤት አረፋያውም ቁብ ምናምን ሳይደርሱ አይቀርም መሰለኝ አይተሽ ቤተሰብ ይወዱታል በጣም አንዴ አንቺ እናንቀራለን አረ እኔ ታነሽ በቃ እዛኔ ማቀው አንድ ህንጻ አረረ ፒሳይዲያ ነው አንቺ አንድ ማቀው ነው ህንጻ አለኝ እዛ ነው ህንጻ ካፖርት ምናምን ልብስ ይዤ መጣሁ እናንተ እናይተው አረ ህይወታችንን እንቀይ ከማዳ ምን አንተ እኩል አብረኝ ምንድነው ቼኑ ደግሞ ያምራል ሄሎ አቤት ልጆት ቢኒያም ስላገት ነው እስከ 12 ሰዓት ድረስ 1 ሚሊዮን ብር ካላመጡ ዛሬውኑ እንገድለዋለን አዎ ወይ ልጆት ነው ወይ ማተርባት እኔ ፍልጋችሁትን ይሰጣሉ እናቴ ምን የልጃችሁትን ድምጽ ሰምታችኋል ቶሎ ብሩን አስገቡ ካለበለዚያ እንገድለዋለን ዝም በል ደፍነግ አድርገህ ሰርልኝ የኔ ልጅ እንዴው ከገደላችሁት ወረታውን ገፋይ ነኝ እንዳለቀብኝ አቦ እንዳይመጣብኝ ቤቴ እሰይ አረጋሽ አረኔ ስሚ እኔ ሲጀመር መጀመሪያም ጠርጥሬያለሁ እናቱ አብቆተ የምትሄዱ አባቱ ዘዘበኝነት ስለሚሰራ ምሳ ልታደርስ ነው አረ አንተ አስከፍሎት ቁብ ደርሶት ነበር እኮ ወልደው ነው ወርተው ነው ፍጹም ዳናቸው እግዚኦ አንተ አሱና ከተዶ በነበር ትንሽ 1000 ብር እንኳን አናጣም ነበር ለምሳ እናጣም ነበር አንተ ወልደው ነው ወርተው ነው ታውቁት ያንተ አይዲያ ስለሆነ እስካሁን ቤቴን ቅሌታም ነበር የማንሄድም ነበር ይሄ ቸነነ ቡና እየፈላ ነው ቶሎና ዛሬ ተረኛ ቡና ማፈላው ማን ነው ሳንታ ያል ሞያሽ ይዘርዘርልሽ ይሁን ስማ ከቡናው በፊት አንድ ዘፈን ይዘፈንለት በጣም ይዘፈንለት ይሁን በቆሎ ሾጣጣ ስንቱን ባንቺ ቀን ወጣው በቆሎ ሾጣጣ ስንቱን ባንቺ ቀን ወጣው ሳንትዬ ሾጣጣ ሳንታዳት እና ማን ይበል እና ነሽ ሾጣጣ ማን ይበል ሚኪዬ ሾጣጣ ዝበል በለው
በለው ማን ሾጣ ነኒ ቁጀል እንዴ ማን እንደሆንክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን እንደሆንክ ታውቃለህ? ለምሳሌ አንተ ሾጣጣ ትላለህ እና እኔ ሾጣጣ ነኝ ነኝ አይደለም። እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣውን ቸነነው ሾጣጣ ዝም በል ና ተነስ። ቸነነው ሾጣጣ ቸነነው እናስ አታወራም ነበር ስለዚህ ጀብድ በሉ ቸነነው በሉ አባ አንተ አማምስ ጫፍ ላይ ነሽ ወራጅ አላባ መልስ ጠኝ እና ውረድ